ሰላም ሰላም፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እኔ ከእናንተ ናፍቆትና ሰቀን በስተቀር እጅግ በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። እናንተም ሰላም እንድትሆኑ የዘወትር ጸሎቴ ባያላችሁበት ሰላሙ ብዝት ይበልላችሁ። በዛሬው ዕለት አንድ የሚያስቅ ድርጊት እነዚህ የሃይማኖት መሪ ተብዬዎች ሲያደርጉ ስሰማ በጣም ገረመኝ። ምንድነው ያደረገው? ብልጽግና ጠቅላላ የሃይማኖት መሪዎችን ሰበሰበ፣ የሀገር ሽማግሌዎችን ሰበሰበ። ከዛ በድለላ እንዲሰማሩ ነው ያደረገ። ፋኖን እያመጡ እጅ እንዲያሰጡ እየለመኑ ማለት ነው። እዚህ ስልጠና ተሰጧቸዋል፣ በቂ በጀት ተበጅቶላቸዋል፣ ውሎ አበላላቸው። ስለዚህ ይህን እየዞሩ እንግዲህ ነገ የሃይማኖት መሪዎች ለምሳሌ ኦርቶዶክስ ሃይማኖት መሪዎች ጥላ ይይዛሉ፣ ይህን የቄስ ካባዎችን ይለብሳሉ፣ የቤተክርስቲያን ልብስ እነዚህ ወርቀ ዘቦችን ይለብሳሉ። ከዛ እየተንከረፈፈ የት ይሄዳል? ፋኖ አለበት ወረዳ ላይ ይሄዳል ለምልጃ ማለት ነው። የሙስሊም ሃይማኖት መሪዎችም በተመሳሳይ የሙስሊም ሃይማኖት መሪዎችም እንደዛው በሚያረጉት በባህላቸው መሰረት ልክ መስጊድ ገብተው ጸሎት በሚያረጉበት አለባበስና ሁኔታ አርገው ወደ ሙስሊሞች በተለይ ወደ ወሎ አካባቢ ያሉ የሙስሊም ፋኖ ወንድሞቻችንን እንዲሰብኩ ነው የተሰደዱት። ካቶሊክ እና ሌሎች ሃይማኖቶችም ደግሞ እንደዛው በየሃይማኖቱ እንደዛ እንዲያደርጉ በክልሉ ፕሬዝዳንት እንደወረደ በሱ ስልጠና ተሰጥቶ በጀት ተበጅቶላቸው ቃል ገብተው ወጥተዋል። በቃ እናመጣለን ፋኖን ምንም ችግር የለም ምናምን ብሎ ቃል ገብተው ወጥተዋል ማለት ነው። እንግዲህ ሃይማኖት መሪ የሚባለው ይሄ ነው። እስካሁን ድረስ ስንት ቤተክርስቲያን እየወደመ ቤተክርስቲያን ውስጥ ያሉ መምናን እየታረዱ በጣም ብዙ ወንጀል እየተደረገ ሴት ህፃናት ጡታቸው የተቆረጠ ለአራት ለአምስት ሴቶቻችን የተደፈሩ አይን እየወጣ ምላስ እየተቆረጠ ብልት እየተቆረጠ ዝም ብሎ የተቀመጠ ሃይማኖት ዛሬ ብልጽግና ና ብሎ አሰልጥኖ ሲልከው ይመጣል ወደ ፋኖ ወረዳ ማለት ነው። ስለዚህ ፋኖ ምን ማድረግ አለበት የሚለው ነው እኔ ዛሬ በእኔ ሐሳብ የምነግራችሁ። ምን ያድርግ ነው የምትሉ እናንተ? በበኩል የኔ ላግኘው እንጂ ግንባሩን ነው የምለው። ጥንቃቄ የማደርግ እንዳልስተው ነው ጥንቃቄ የማደርግ። ከዚህ ውጪ የምን አባቱ የሃይማኖት መሪ ነው? የት አባቱን ያለው ልጅ ሊያስተምር ነው የሚመጣው? የሱ ልጆች አይደሉም እንዴ የመንፈስ ልጆች በየቤተ ክርስቲያኑ በየመስጊዱና በየቸርጁ የሚታረዱ እንዴ? እና የት አባቱን የሚያውቀው ልጅ ነው ዛሬ ከርሱ ስለሞላ እሱ መስቀል ዞኔ ጋር የሚመጣው? ስለዚህ ፋኖ በያለህበት መስቀሉን ትረከባለህ፣ ጥላውን ትረከብና አካባቢ ላለው ቤተክርስቲያን ታስረክባለህ። ሰውየውን ግንባሩን ብለው አሞራይ ብለው እንከርሳ። እንደዛ ያለ ሃይማኖት መሪ አንፈልግም። በቃ ሆዳም ተሰብስቦ እዚህ እንደው። ስለዚህ ብልጽግና እንደዚህ አይነት ደላላ የሃይማኖት መሪ ደላላ አሰማርቶብን ስለሆነ ፋኖቻችን በንቃት ጠብቅ። ገና ከቤቱ ሲነሳ ንገሩ፣ እረፍ፣ አርፈ ተቀመጥ ብለው። አይ ችግር የለውም ብሎ ያ ሆዱ አይል የሚታየው ያብሩ ሲመጣ ቀጥታ ግንባሩን በለው። የኛ ያህል ህዝብ እየወደመ የኛ ያህል ንብረት እየወደመ የኛ ያህል ህዝብ እያለቀ እናት በባሏ ፊት እየተደፈረች እናት በልጆቿ ፊት ለአራት ለአምስት እየተደፈረች እህቶቻችን ጡታቸው የተቆረጠ በብለታቸው እንጨት እየሰደደ ይሄ ከብት የኦሮሚያ ከብት ምንም የማያውቅ ከብት ማለት ነው። የሰው አካውን የሌለው ከብት ነው ለአራት ለአምስት የሚሰር። ስለዚህ ይሄ ከብት ለአራት ለአምስት ባሏን አስቀምጦ ልጆቿን አስቀምጦ የሚደፍር ከብት ለዚህ ጎን ሆኖ ለዚህ ብልጽግና አጋሽ ሆኖ የሚመጣውን በማንኛውም ይሁን ማለት ነው የማንኛውም ሃይማኖት ተከታዩን በለው ዝም ብለህ የከሌ ያለለ ምልጃ ምን ታረግ ነው የመጣው ትለዋለህ። እንደዚህ ማናባል እኮ ነው ብልጽግና ግንባሩን። በቃ ይሄን ማድረግ መቻል አለባችሁ። ብልጽግና መሄጃ አባቱን የጠፍቶት መሄጃ አባቱን ማለት ነው። በአየር አለን በምድር በሳት ይለናል። ቤተክርስቲያናችን ያቃጥላል። ያ ማህበረሰቡን ንብረት እህል አዝመራ ቆፍሮ ምሽግ ያደርጋል፣ በሳት ያነዳል።
እንዳይዘራ ሲከለክል ከረመ። በግድ የበቀሉትንም በለጋነታቸው እያሳጨደ ለከብት እንዲሆን አድርጓል። የደረሰውን አዝመራም እየቆፈረ አፈር ደም ያብልቶታል። ስለዚህ ይሄ ብልጽግና መከላከያ ተብዬ የኦሮሚያ ልዩ ኃይል ያላደረገው ያልሰራው ታምር የለም አማራ ክልል። ስለዚህ ይህን ደግፎ የሚመጣ የማንኛውም ሃይማኖት ተከታይ ይሁን በማንኛውም እድሜ ደረጃ ያለ ይሁን ዝም ብለህ ግንባሩን በለው። ምን ምልጃም ነገር አያስፈልግም። በቃ እንዳትለቀው ነግሬሃለሁ።